ለተቸገሩት ሁሉ ይድረስ። እስከ መጨረሻው ድረስ አድምጣችሁ ኮሜንት ላይ ሰላዋት በማውረድ ለወዳጅ ዘመዶቻችሁ በማጋራት የአጅሩ ተካፋይ ሆኑ። በወርቃማው ትውልድ ላይ ነበር ታላቁ ሱሐቢይ ዑመር ረዲየላሁ ዐንሁ ወደ መልእክተኛው አለይሂ ሰላቱ ወሰላም እያለቀሰ ገባ። ይህንን የተመለከቱት መልእክተኛው አለይሂ ሰላቱ ወሰላም ምን ያስለቅሳል ዑመር ሲሉ ጠየቁት። ዑመርም አንቱ የአላህ መልእክተኛ ሆይ በር ላይ አንድ ወጣት ሲያለቅስ ተመልክቼ አንጀቴን አላወሰው አላቸው። አንተ ልጅ ለምን ታለቅሳለህ ብሎ መልእክተኛው አለይሂ ሰላቱ ወሰላም ወጣቱን ልጅ ጠየቁት። እሱም የእረፍት ስሜት እየተሰማው አንዱ የአላህ መልእክተኛ ሆይ እኔ ብዙ ወንጀሎች ያስለቅሱኛል፣ የተቆጣብኝን ጌታዬንም ፈርቻለሁ አላቸው። ነቢያችንም አላህ ላይ ሌላ አካልን አጋርተህ አምልከሃልን አሉት። ልጁ አይ አላቸው። ነፍስን ያለ አግባብ ገድለሃልን ሲሉ ጠየቁት። አሁንም አይ አላቸው። በዚህ ጊዜ ነቢያችን አለይሂ ሰላቱ ወሰላም ወንጀልህ የሰባት ሰማያትን የሰባት ምድርን የተራራዎችና ኮረብታዎች ያህል ቢሆን እንኳ አላህ ይቅር ይልሃል አሉት። አንቱ የአላህ መልእክተኛ ወንጀሌ ከሰባት ሰማያት ከሰባት ምድር ከተራራዎችና ከኮረብታዎች ይበልጣል እኮ አላቸው። ወንጀልህ ይበልጣል ወይንስ ኩርሲይ ብለው በድጋሚ ጠየቁት። ልጁም ወንጀል ይበልጣል አላቸው። ወንጀልህ ይበልጣል ወይንስ አርሽ ዳግም ጠየቁት። ልጁም ወንጀልህ ይበልጣል ሲል መለሰላቸው። ጌታህ ማህርታው ይበልጣል ወይንስ ያንተ ወንጀል ብለው ሲጠይቁት አላህ ይበልጣል ይልቃልም ብሎ ልጁ መለሰላቸው። ነቢያችን ታዲያ ትልቁንም ወንጀል እኮ ትልቁ አላህ ቢሆን እንጂ ማንም አይመርህም አሉት። አንተ ልጅ እስቲ ወንጀልህን ንገረኝማ ብለው በድጋሚ ሲጠይቁት እሱም እንዲህ አለ። አንቱ የአላህ መልእክተኛ ሆይ በእርሶ ፊት መናገር ያሳፍረኛል ብሎ መለሰላቸው። እስቲ ወንጀልህን ንገረኝ ብሎ ድጋሚ ጥያቄ ያቀረቡለት። አንቱ የአላህ መልእክተኛ ሆይ እኔ ቀብር ዘራፊ ነበርኩኝ። ላለፉት 7 ዓመታት መቃብሮችን ስዘርፍ አሳልፌያለሁ። ከዕለታት በአንዱ ቀን አንዲት የመዲና እንስት ሞታ ቀብሯን ልዘርፍ ቆፍሬ ከፈኗን ከላዋ ላይ ገለኩት። ከዛም ከፈኗን ይዤ ትቻት መሄድ ጀመርኩና ብዙም ሳርቅ ሸይጣን ጎተጎተኝና ዳግም ተመልሼ ዘሞትኳት። ከዚያም ተነስቼ መሄድ ጀመርኩኝ። ብዙ ሳርቅም ሙታማ ብድግ ብላ ዋ ጥፋትህ አንተ ወጣት፣ ያ ዙፋኑን ለፍርድ አስቀምጦ ከበደለኞች ሐቃቸውን ይዞ ለተበዳዮች የሚመልሰውን ጌታ አታፍርምን? በሙታናው ደማ እርቃኔን ትተኸኝ ትሄዳለህን? አላህ ፊት ላይም ለሂሳብ ስቆም ከነ ጀናባ ያቆምከኝ። ትርክቱን ሳይጨርስም መልእክተኛው አፋቸውን ይዘው አንተ ፋሲቅ ዞር በልልኝ፣ አንተ ለእሳት ምን ያህል የተገባህ ነህ አሉት። ወጣቱም ተስፋ ቆርጦ ከመልእክተኛው ዘንድ ወጣ። ለ40 ቀናት ያክልም አላህን ሲማጸነው ከረመ። 40ኛ ቀኑ ሲሞላው እጁን ወደ ላይ አንስቶ አንተ የሙሐመድ የአደምና የሐዋ ጌታ ሆይ ጸጸቴን ተቀብለህኝ ምረህኝ እንደሆነ ለሙሐመድና ለባልደረቦቹ አሳውቅልኝ አለው። ያ ሳይሆንና ጸጸቴን ያልተቀበልክ እንደሆነ ከሰማይ እሳት አውርደህ አሁኑኑ አቃጥለኝ፣ ከጀሃነሚቱ እሳትም ገላግለኝ በማለት አዛኙን ጌታውን አላህን ተማጸነው። ወዲያውም ፈጣኑ መልእክተኛ ሰማየ ሰማያትን እያቆራረጠ ወደ ነቢያችን የጌታ